የግዮን ወንዝ ተጻፈ በዲያቆን ሄኖክ ኃይሌ። ተራኪ ታቦር ክርስቲያን ቲዩብ። አንድ ሰው ወደ አንድ መነኩሴ መጥቶ ሕልሙን ይነግረዋል። ሕልሙ በጣም አስደንጋጭ ነበር። ሰውየውም ያየው የአንድ ሰው በድን ወይም አስከሬን ወድቆ አንዲት መልከ መልካም ሴት እየዞረችው ስታለቅስ ነበር። ሰዎችም በድኑን ከበው ሲነታረኩ ነበር። ሕልሙ ሲረብሸው ወደ መነኩሴው ቀርቦ አባቴ፣ ዛሬ በሕልሜ አንድ ሬሳ ተጋድሞ አንዲት እጅግ ውብ ሴት ስታለቅስለት አየው። ፍቹ ምን ይሆን ብለው ጠየቀ። መነኩሴው ሕልሙን የፈታበት መንገድ ግን ያልተጠበቀ ነበር። ወርቆ ያገኘው በድን እኔ ነኝ። ስታለቅስ ያያሃት መልከ መልካም ሴት ደግሞ ቤተ ክርስቲያን ናት። ሲከራከሩ ያያቸው በድኔን ለመውሰድ የሚከራከሩ ምዕመናን ናቸው አለው። በእርግጥ ይህ መነኩሴ ማን ነው? ቤተ ክርስቲያን ስለ ሞቱ የምታለቅስለት፣ ምዕመናን በድኑን የሚሻሙለት እርሱ ማን ነው? ቤተ ክርስቲያን ስለዚህ አባት ሞት የምታለቅሰው ይህ አባት ምን ቢያደርግላት ነው? ይህ የኢትዮጵያ ቤተ ክርስቲያን የክፍለ ዘመናት ክስተት በ1357 ዓመተ ምህረት የተወለደው ቅዱስ አባ ጊዮርጊስ ዘጋስጫ ነው። አባ ጊዮርጊስ ለቤተ ክርስቲያን ብዙ ሰዎች ሊሆኑላት የሚችሉትን ነገር ሁሉ አንድ ሰው ሆኖ መሆን የቻለ ምርጥ ዕቃዋ ነው። ስለ ምናኔ ከተነሳ አባ ጊዮርጊስ ንጉሥ ልጁን ሊድርለት ሊለምነው አሻፈረኝ ብሎ ከንጉሥ የተቀያየመና በዚህ ምክንያት ብዙ መከራን የተቀበለ መነኩሴ ነው። አኗኗሩም በፍጹም ተጋድሎ ስለነበር በነገሥታት ቤት ሄዶ እንኳን የሚጣፍጥ ምግብ ሲቀርብለት አይጣፍጥም የሚል፣ የማይጣፍጥ ምግብ ሲቀርብለት ይጣፍጣል የሚል የትሕርምት ሰው ነበር። የዜማ ሊቅ ቢባል የቅዱስ ያሬድን የዜማ ትምህርት ሰንሰለት ወደ ትውልድ ካሸጋገሩ የዜማ መምህራን ሐረግ ውስጥ 8ኛ የሆነ የድጓ መምህር ነው። በሐይቅ እስጢፋኖስና በተድባበ ማርያምም ለ7 ዓመታት አስተምሯል። የቤተልሔሙ የድጓ ምስክር የልሳነ እፍረትም የአባ ጊዮርጊስ ተማሪም ነው። የተቀበለውን ከማስተላለፍም አልፎ በነባሩ ዜማ እጅግ ውብ ዜማዎች የደረሰና ቤተ ክርስቲያን የዜማ ሀብቷን በጥልቅ ስነ ጽሑፋዊ ተመስጦ መጠቀም እንድትችል ያደረገ የቤተ ክርስቲያን ጌጥ ነው። በዚህ ምክንያት በዜማ ውበት ብቻ ሳይሆን የምስጢር ጥልቀት ያላቸው ድንቅ ድርሰቶቹ ቤተ ክርስቲያን ከዓመታት እስከ ዓመት እንድታጌጥበት አስችሏታል። አባ ጊዮርጊስን ቤተ መቅደስ ውስጥ የማታገኘው ቦታ የለም። ቅዳሴ ብትል ከመርገፎቹ እስከ መልክዓ ቁርባን የእርሱ ድርሰቶች ብዙ ናቸው። ራሱን የቻለም መዓዛ ቅዳሴ የተሰኘ ድርሰት አለው። የተአምራቱ መርገፎች፣ የሌሊትና የመዓልት ሰዓታት አባ ጊዮርጊስ ለቤተ ክርስቲያን ያከናነባት ውብ መጎናጸፊያ ነው። ዜማን እየደረሰም እንደ ደራሲነቱ ልታይ ማለትን አይወድም ነበር። በመንፈስ ቅዱስ ያማረ ዜማ ይደርሳል፣ ሌሎችም ያመሰግኑበት ዘንድ በስውር ይናገራል። እርሱ ግን እንዳያውቁት ራሱን ይሰውራል። በተራራ ላይ ያለች ከተማ ልትሰወር እንዳልተቻላት ግን አልተሰወረም። አባ ጊዮርጊስ ዘጋስጫ የመጽሐፍ ሊቅነቱ ሳይበቃው ለቤተ ክርስቲያን የሥነ ሕንፃ ባለሙያዋ ሆኖም መቅደሷንና ድልድዮቿንም ሳይቀር ሲያንጽ እናገኘዋለን። አገልግሎቱ ፍጹም ቅድስናን የተመላ መሆኑ ሰዎች ባያውቁም እግዚአብሔር ሰዎች እንዲያውቁ የሚያደርግበት ብዙ መንገድ ነበረው። በቤተ ክርስቲያን ሲያገለግል መቅደሷ በእሳት እንደታጠረች ለሰዎች ይታያቸው ነበር። በቤተ ክርስቲያን ሲያገለግል መቅደሷ በእሳት እንደታጠረች ለሰዎች ይታያቸው ነበር። ከሩቅ አይተው ሊያጠፉ ውሃ ይዘው ሲሄዱ ግን በስፍራው እሳት የለም ነበር። ይህንን የዓይን እማኞች መስክረውለታል። ወደ መጽሐፍ ሊቅነቱ ከመጣ አባ ጊዮርጊስ ድንቅ መተርጉምም ነው። የገድሉ ጸሐፊ እንዲህ ሲል ይመሰክርለታል።
አባታችን ጊዮርጊስም በቤተ ክርስቲያን ሳለ በእርሱ ፊት ይናገር ዘንድ የሚደፍር የለም ቢል እስከሚናገር ይጠብቁታል። በተናገረ ጊዜ እጃቸውን በአፋቸው ላይ አድርገው ይገኛሉ። አባ ጊዮርጊስ የኢትዮጵያ ቤተ ክርስቲያን ከሩቅ የምታከብራቸውን ቅዱሳን ሊቃውንት ጸጋ ሰብስቦ የያዘ ሊቅ ነው። በቅኔያዊ አጻጻፉና በሥነ ጽሑፋዊ ውበቱ ከሶርያውያን አበው ከነ ቅዱስ ኤፍሬምና ቅዱስ ያዕቆብ ዘስሩግ ጋር የሚነጻጸር ነው። በተለይ ቅዱስ ኤፍሬም ጋር አብረው ውለው ያደሩ ያህል የምስጋና ቅኝታቸው አንድ ነው። የገድሉ ጸሐፊ እንዲህ ሲል ይመሰክራል። በእውነት ዮሐንስ አፈወርቅና የበረከት አፍ ቄርሎስ ተነሱ። ኢትዮጵያ በቁስጥንጥንያ ተመሰለች፣ እስክንድሪያንም ተካከለቻት። ቀላዬ መጻሕፍት አባ ጊዮርጊስ መጽሐፍ ቅዱስን ከመረዳት አልፎ እንደ መጽሐፍ ቅዱስ ማሰብ ደረጃ ላይ የደረሰ የተራቀቀ ሊቅ ነበረ። በዚህ ምክንያት አባ ጊዮርጊስ የተረጎማቸውን የመጽሐፍ ቅዱስ ጥቅሶች የሚያነብ ሰው ያልተረጎማቸውን ሌሎች ክፍሎች አባ ጊዮርጊስ ቢሆን ምን ይለው ነበር በሚል እንዲጓጓ የሚያደርግ ነው። ኦሪትን ከሐዲስ የሚያገናኝበት ውብ ስልተ ትርጓሜ እጅግ አስደናቂ ነው። የገድሉ ጸሐፊ አባ ጊዮርጊስ ቃሉ በሙላት የሚኖርበት መሆኑን ሲገልጽ ወከመ ፈለገ ግዮን ዘኢይነጽፍ ውሒዙ ከማሁ ኢይነጽፍ ውሒዘ መንፈስ ቅዱስ እምአፉሁ ለአቡነ ጊዮርጊስ። መፍሰሱ እንደማይጎርል እንደ ግዮን ወንዝ እንዲሁ የመንፈስ ቅዱስ ፈሳሽነት ከአባታችን ጊዮርጊስ አፍ አይጎድልም ብሏል። በዚህ ምክንያት የወንጌል ውሃ ለኢትዮጵያ ምድር ያጠጣው አባ ጊዮርጊስ ኢትዮጵያን ይከባል በተባለው በግዮን ወንዝ ስም መጠራቱ እጅግ የተስማማ ነው። ዘፍጥረት 2 ቁጥር 13። አባ ጊዮርጊስ ከድርሰቶች ሁሉ አብልጦ የሚወደውና ነገሥታቱ እነ አፄ ዳዊትም ወደውት በወርቅ ቀለም ያጻፉት አርጋኖነ ድንግል በተሰኘው ውብ ድርሰቱ ላይ ይህንን ማየት ይቻላል። በአንድ ስፍራ አባ ጊዮርጊስ በመጽሐፍ ቅዱስ ውስጥ ስለ ደም የተጻፈውን እንዲህ ሲል ይቃኘዋል። የአቤል ደም፣ የናቡቴ ደም፣ የአሮን ልጆች የሰዉት የላም ደም በአንድ ላይ አስቀምጦ ይመለከታቸውና ምንም እንዳልተጠቀሙት ያስባል። ከዚያም ፊቱን ወደ ቀራንዮ መልሶ የክርስቶስን ደም ያደንቃል። ይህ ደም በቀራንዮ የፈሰሰው ነው። ይህ ደም ዘወትር የሚቀዳ ፈሳሽነቱ እስከ ዘላለም የማይደርቅ ነው። ይህ ደም የእኔ ዋጋ የዕዳዬ ክፋይ ነው ይላል። ይህንን የአባ ጊዮርጊስ አንድ አረፍተ ነገር ለመረዳት አንድ ሰው ኦሪት ዘፍጥረት፣ ኦሪት ዘሌዋውያንን፣ መጽሐፈ ነገሥትን በሚገባ አንብቦ መረዳት ይኖርበታል። አባ ጊዮርጊስን የክርስቶስን ማዳን ለማጉላት የነቢያቱን ሁሉ ጥረት አንዳች እንዳላመጣ ይዘረዝራል። የኦሪት ካህናት ሕዝቡን ከሞት አላዳኑም፣ መናም የሚበሉትም ከሞት አላዳነም። ኢያሱ ስመጥር ነገሥታትን አዋረደ፣ የጠላት አገር ለሕዝቡ አወረሰ፣ መንግሥተ ሰማያትን ግን መውረስ አልተቻለውም። ሳሙኤል መንግሥታትን ቀባ፣ ለሰማይ መንግሥት ግን ምንም መሾም አልቻለም። ዳዊት ጎልያድን ድል ነሣ፣ ካንደበቱም የምስጋና ጎርፍ ፈሰሰ። ነገር ግን ማንንም ከሞት ማዳን አልተቻለውም። ኤልያስ ለራሱ ወደ ብሔረ ሕያዋን ተሻገረ፣ ማንንም ግን ማሻገር አልቻለም። ኤልሳ የመረረ ውሃን አጣፈጠ፣ የነፍስን ምረት ግን ማጣፈጥ አልተቻለውም። ኖህ መርከብ ቢሠራ ቤተሰቡን ብቻ አዳነ፣ ሄኖክም ቢሰወር ለራሱ ነው። ልጅሽ ግን እኔን አዳነ ይልና ክርስቶስ ግን ማንም ያላደረገውን ማዳን ሊያደርግ መቻሉን ያደንቃል። ኦሪትን ከሐዲስ አስማምቶ በጥልቀት መረዳት ማለትም ይህ ነው። ብሉይን ከሐዲስ ያስማማ መሆኑ አይሁዳውያንንም ተከራክሮ ለመርታት አስችሎት ነበር። በአንድ ወቅት አንድ አይሁዳዊ ክርስቶስ አልዓዛርን
ወዴት ቀበራችሁት ብሎ መጠየቁን ይዞ አምላክ ከሆነ እንዴት ወዴት ቀበራችሁት ብሎ ይጠይቃል ብሎ ሲዘብት መልስ መስጠት ያልቻሉ ምዕመናን በወቅቱ ታሞ ከነበረው ከአባ ጊዮርጊስ ጋር አገናኙት። አባ ጊዮርጊስም ለአይሁዳዊው እንዲህ ሲል መለሰለት፣ እኔ በአንተ ኦሪት ነው እንጂ በወንጌል አልከራከርህም። በገነት አዳም ሆይ ወዴት ነህ ያለው ማን ነው? አብርሃም ሆይ ሚስትህ ሳራ ወዴት ናት ያለውስ ማን ነው? መጽሐፈ ኢዮብስ ሰይጣን ሆይ ወዴት መጣህ ያለው ማን ነው? እግዚአብሔር ነው ወይስ ሌላ? አይሁዳዊው መልስ አጥቶ አፍሮ ዝም አለ። አባ ጊዮርጊስ በሦስትዮሽ ስልት ትሪዮ ራሱን ከጌታና ከእናቱ ጋር የሚያዛምድበት ውብ ስነ ጽሑፋዊ ሦስት ማዕዘንም አለ። እኔ የተጠማሁ ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት ውሃ ነው። እኔ ነጋዴ ነኝ፣ አንቺ መርከብ ነሽ፣ ልጅሽ ዕንቁ ነው። እኔ ገደል ተሻጋሪ ነኝ፣ አንቺ ድልድይ ነሽ፣ ልጅሽ የደስታ ስፍራ ነው። እኔ ድሃ ነኝ፣ አንቺ የክብር ማከማቻ ነሽ፣ ልጅሽ የከበረ ጌጥ ነው። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ብልቃጥ ነሽ፣ ልጅሽ መድኃኒት ነው። እኔ ዕርቃኔን ነኝ፣ አንቺ የሸማኔ ዕቃ ነሽ፣ ልጅሽ የማያረጅ ልብስ ነው። አባ ጊዮርጊስ የሦስትዮሽ ዘይቤው በብዙ ጽሑፎች ውስጥ ይታያል። በሁለት ቀን ከአንድ ሌሊት ጽፎ የፈጸመውን መጽሐፈ ምስጢር ሆነ እጅግ የሚወደደው አርጋኖንን የሚያነብሰው የአባ ጊዮርጊስን አስተውሎትና ቅርጽ ያለው ነገሮችን የማገናኘት ዘዴ ማስተዋሉ አይቀርም። የጌታ ልደት ከሦስቱ ሌሎች ልደቶች ጋር ያነጻጸረበት አንዱ ነው። አንደኛው ልደት አዳም ከመሬት የተወለደው ልደት ነው። ሁለተኛው ደግሞ ሔዋን ከአዳም ጎን የተወለደችው ልደት ነው። ሦስተኛው ቃየል ከአዳምና ከሔዋን የተወለደበት ልደት ነው። አባ ጊዮርጊስ ሦስቱን ልደቶች አይቶ ከሦስቱ ልደቶች ውስጥ የጠቀመኝ አንድም የለም ይላል። ከዚያም በዐይነቱ ልዩ የሆነው የክርስቶስ ልደት እያደነቀ ያመሰግናል። በሌላ ስፍራ ደግሞ ሦስቱ ደጆች ያልከፈተ የአብን ልጅ አደንቃለሁ ይልና ይጀምራል። የመጀመሪያው ደጅ የድንግል ማኅፀን ነው። ሁለተኛው የተዘጋው መቃብር ነው። ሦስተኛው ደግሞ ጌታ ሳይከፍት የገባበት የተዘጋ በር ነው። ከሦስቱ ሁለቱ ተመሳሳይነት አላቸው ይላል። ከዝግ መቃብር መውጣትና ወደ ተዘጋ ቤት መግባት፣ መልአክ ጴጥሮስን ከእስር ሲያወጣው፣ ዳንኤልን በጉድጓድ ሳለ የአንበሶችን አፍ ሲዘጋለት ታይቷል። በታተመ ድንግልና ወለደች የሚል ግን እስካሁን ሰምቼ አላውቅም። የሚመስለው ለሌለ ለድንግልናሽ ገና ደጅ ጸናለሁ ይላል። የክርስቶስንም ልደት አዲስ ልደት ለራሱ ፈጠረ። የአንበሳ ደቦል በግ ታቅፋው ተመልከቱ እያለ ያደንቃል። ቅዱስ አባ ጊዮርጊስ በኖረበት ዘመን ማንነቱን ባለመረዳት ድርሰቱን የሚያቃልሉ የደረሰውን ቅዳሴ አይቀደስም ብለው የሚከላከሉ ብዙ የሚቃወሙት ሰዎች ነበሩ። በገድሉ ላይ እንደተመዘገበው የዋልድባው ኮከብ ቅዱስ አባ ሳሙኤል የአባ ጊዮርጊስን ማንነት ካላወቁ ሰዎች ውስጥ ነበር። አባ ጊዮርጊስ ወደ ዋልድባ ገዳም በሄደ ጊዜም አባ ሳሙኤል ከበዓቱ ወጥቶ አልተቀበለውም ነበር። በኋላ ግን እግዚአብሔር ትሩፋቱን ገለጸለትና ወደ ገዳሙ ስላላስገባው አዘነ። እንዲህ ሲልም መልእክተኛ ላከበት። የእግዚአብሔር አገልጋይ ወንድሜ ሆይ ይቅር በለኝ፣ አንተ የእግዚአብሔር ሰው እንደሆንክ እንደምትፈራውም የማርያምን ፍቅር እንዳለህ እኔ አወቅኩ ብሎ ላከበት። አባ ጊዮርጊስም እንዲህ ብሎ መለሰ። አባቴ ሆይ እኔ ኀጢአተኛ ነኝ፣ እግዚአብሔር ይቅር ይበልህ። ከአሁን በኋላ በረከትህን ሊቀበሉ የሚመጡ ምዕመናንን አትመልሳቸው፣ እኔንም ወደ አንተ ተመልሼ እስክመጣ በጸሎት አትርሳኝ አለው። ይህንን መልእክት ከተለዋወጡ በኋላ አባ ጊዮርጊስ አልተመለሰም። ንቆት ሳይሆን ለዳሙ ሰዎች ወንጌል ይሰብክ ዘንድ ስለ ቸኮለ ነው። ቅዱስ አባ ሳሙኤል ዘዋልድባ ካረፈ በኋላ አባ ጊዮርጊስ መቃብሩን ሄዶ የተሳለመ ሲሆን ዜማም ደርሶለታል። አባ ጊዮርጊስ በዘመኑ ለነበሩ
የነገሥታት ልጆች መምህር እንደመሆኑ ከነ አፄ ዳዊትና አፄ ዘርዓ ያዕቆብ ዘመነ መንግሥት ጋር ቅርበት ነበረው። ወደ ምንኩስና ሕይወት ከመግባቱ በፊት ነገሥታቱ ልጆቻቸውን ሊድሩለትና ዝምድና ሊፈጥሩ ይፈልጉ ነበረ። ይህንን ባለመቀበሉን ብዙ መንከራተትና መንገላታት ደርሶበታል። ለሥርዓተ ቤተ ክርስቲያን የሚቀና መሆኑም በቤተ መንግሥት ሰዎች ዘንድ ጨርሶ አልተወደደለትም። በዚያ ዘመን የቤተ መንግሥቱ ሰዎች ካህናት ቤት ድረስ ሄደው የማቁረብ ልማድ አምጥተው ነበር። በአንድ ወቅት ካህናቱ ለአባ ጊዮርጊስ ንግሥቲቱን ሄደን እናቁርባት ሲሉት ይህ ቁርባን ንጉሠ ነገሥት ነው፣ ራሷ ነገሥቷ መታ ትቀበል ብሎ መልሶላቸዋል። ቅዱስ አባ ጊዮርጊስ ለእመቤታችን ያለው ጥልቅ ፍቅር በቃላት የማይገለጽ ነው። ራሱም እመቤታችንን በብዙ ምሳሌዎች እየመሰለ ካመሰገናት በኋላ እመቤቴ ሆይ በአማረ በተወደደ ነገር ሁሉ መሰልኩሽ፣ ነገር ግን ምስጋናሽን ፈልጌ መፈጸም አልቻልኩም እንዳለው በወላዲተ አምላክ ፍቅር ልቡ የነደደ ነገረ ድኅነትንና ነገረ ማርያምን፣ ነገረ ቤተ ክርስቲያንን፣ ምስጢረ ንስሐንን፣ ምስጢረ ቁርባንን በአንድ ገበታ እንዴት መመገብ እንደሚቻል በድርሰቱ ያሳየ አባት ነው። አርጋኖን የተሰኘው ድርሰት ሰዎች እጅግ በወደዱለትና ባመሰገኑት ጊዜ ወደ እመቤታችን ስዕል ሮጦ ሄዶ እመቤቴ ሆይ ይህ ሁሉ በጸሎትሽ ኃይል ተደረገ ሲል ከውዳሴ ከንቱ የሸሸ ሕይወት ያለው ነበር። አሁንም ዓለም ከሚደርስበት አድርሽኝ፣ በኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ ብሎ ድንግል ማርያምን የሚለምነው አባ ጊዮርጊስ በመንፈሳዊ ሕይወቱ ብቻም ሳይሆን በምድራዊ ሕይወቱም ሰው ከደረሰበት መድረስ ኀጢአት አለመሆኑን የተገነዘበ ሚዛናዊ ሰው ነበር። የዘመኑን ጥበብ የተረዳ ስለመሆኑ በድርሰቱ ላይ ጎልቶ የሚታይ እውነታ ነው። በሚጽፋቸው መጻሕፍት ላይ ስለ እጽዋት፣ ስለ ልዩ ልዩ ማዕድናት፣ ስለ አፍላጋት የሚዘረዝርበት መጠን የንባብ አድማሱ ንባቡ መንፈሳዊውን ዓለም ብቻ የሚቃኝ እንዳልነበረ የሚያሳይ ነው። ዝናብ የሚዘንብበት የውሃትነት ሂደት ሃይድሮሎጂካል ሳይክል በሳይንሱ ዓለም በ16ኛውና በ18ኛው መቶ ክፍለ ዘመን ሳይብራራ በፊት አባ ጊዮርጊስ መጽሐፍ ቅዱሳዊ አብርሆቱን ተጠቅሞ ዝናብ የሚዘንብበትን ሂደት ቅዱስ 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 እግዚአብሔር ጸባዖት አምላክነ በተነጊሜ ረቂቅ ዘያቆሮ ለማይ ዘያአርጎ እምቀላይ ወያወርዶ እምንውሃ ሰማይ ረቂቅ በሆነ የጉምትነት ውሃውን የሚቋጥረው ከወንዝ ወደ ላይ የሚያወጣው ከሩቅ ሰማይ የሚያወርደው እግዚአብሔር ቅዱስ ልዩ አሸናፊ አምላካችን ነው ሲል ያብራራ ሲሆን የውሃን ከታች ወደ ላይ መውጣት ከላይ ወደ ታች መውረድ ለትዕቢተኞች መዋረድና ለትሑታን ከፍ ከፍ ማለት ማሳያ አድርጎ ምስጋናውን ቀጥሎበታል። መጽሐፈ ሰዓታት የግዮን ወንዝ የተባለ ቅዱስ አባ ጊዮርጊስን ለመተንተን ራሱን ችሎ መጽሐፍ የሚያስፈልገው ነገር እንደሆነ ከወንዙ ጠበል የመረጨት ያህል ይህችን ካልን አባ ጊዮርጊስ ለአንዲት ሴት በተናገረው አስገራሚ ምክር ይህችን ጽሑፍ ልቋጭ። አንዲት ሴት ልብስ ልታሰራ ፈትል እየፈተለች ነው። ጥጡ የማይበቃ መስሏት ከዚያም እያለች ለልብሷ እንዲበቃ ለማድረግ ቁጥሩን አትርፋ መፍተሏን ቀጠለች። አባ ጊዮርጊስ በዚያ እያለፈ ነበሩና ከሩቅ አያት። በመንፈስ ቅዱስ ጸጋው የፈተለችው ለምታሰራው ልብስ የሚበቃ መሆኑን አውቆ ሴቲቱን እንዲህ አላት፣ ሞልቷልና አትድከሚ። በዚህ ምክንያት የዚያ አካባቢውን ስፍራ ህድጊ ወተጻመዊ ታይ አትድከሚ ተብሎ ይጠራል። ይህንን ታሪክ ሳነብ ቅዱስ አባ ጊዮርጊስ ስለ አንዲት ሴት ጥጥ መባከን ብቻ የተናገረው ሆኖ አልተሰማኝም። ከሚያስፈልገን በላይ እየፈተልን የምንደክምባቸው የሕይወት ልቃቂቶች ስንት ናቸው? ለምንኖረው ዕድሜ የሚበቃንን ሳናው የምንኳትንባቸው ስንት ጉዳዮች አሉ። ቅዱስ አባታችን ሆይ
እኛንም ሞልቷልና አትድከሙ በለን። ሐምሌ 2014 ዓ.ም። ተራኪ ታቦር ክርስቲያን ቲዩብ። ጸሐፊ ዲያቆን ሄኖክ ኃይሌ